በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅድስት እምባ መሪና በዚህችም ዕለት የብጽዕት እምባ መሪና የተወለደችበት ነው። ቅድስት መሪና ገና ልጅ ሳለች እናቷ ማርያም ሞተችባት። ደግ አባት አንድ ልጁን በስጋዊም በመንፈሳዊም ሳይጎድልባት አሳደጋት። እድሜዋ 15 ዓመት በሆነ ጊዜ ወደፊቱ አቅርቦ ልጄ እኔ ወደ ገዳም ስለሚሄድ አንቺን መልካም ባል ላጋባሽ አላት። ቅድስት መሪናም ነፍሰ ዚአከ ታድህን ነፍሰ ዚአየኑ ታጠፍእ፣ ያንተን ነፍስ አድነህ እንዴት የኔን ትተዋለህ? እኔም እመንናለሁ አለችው። አባቷ የተናገረችው ከልቧ እንደሆነ ሲያውቅ ልጄ ገዳም ሁሉ በአካባቢው የወንድ ብቻ ነውና ስሚኝ አላት። እርሷ ግን አባቴ ግድ የለህም፣ ስሜን እንደ ወንድ ቀይረህ አለባበሴንም ለውጥ አለችው። እንደ ወንድ ለበሰች ማለት ግን እንደ ዘመኑ አይነት እንዳይመስላችሁ አደራ። ከዚያ አባትና ልጅ ሀብት ንብረታቸውን ሽጠው ለነዳያን አካፈሉ። በፍጹም ልባቸው መነኑ። በደረሱበት ገዳም ቅድስት መሪና በወንድ ስም እምባ መሪና በሚል ገባች። ቀጣዩ ስራዋ እንደ ወንዶች እኩል መስገድ፣ መጾምና መጸለይ ነበር። ይህችን ቅድስት ልናደንቃት ግድ ይለናል። ማንም በእርሷ አይፈተንም አያውቋትምና። እርሷ ግን ወጣት ሆና አንድም ሴት በሌለበት ገዳም ጸንቶ መቆየት በራሱ ልዩ ነው። መልአካዊ ኃይልንም ይጠይቃል። ተጋድሏ በጣም ስለበዛ ወንድሞች መነኮሳት ይደነቁባት ነበር። ጺም ስለሌላትና ድምጿ ቀጭን ስለሆነ አልተጠራጠሩም። ምክንያቱም ጃንደረባ ናት ብለው አስበዋልና። ከጥቂት ዓመታት በኋላ ግን አባቷም ከማረፉ በፊት አበምኔቱን ጠርቶ ወደ ከተማ ልጄን እንዳትልክብኝ አደራ ብሎት ነበር። ያም ሆኖ አንዳንድ መነኮሳት ቅሬታ በማንሳታቸው ወደ ከተማ ተላከች። ችግሩ ለተልኮ ባደሩበት ቤት አንድ ጎረምሳ ገብቶ ያሳደራሪዋን ልጅ ከክብር አሳንሷት ሄደ። ሲወጣም ድንግልናሽን ያጠፋ ማን ነው ቢሉሽ ያ ወጣት መነኩሴ አባ እምባ መሪና ነው በይ አላት። ከ3 ወራት በኋላ የዚያች ዘማ ሴት ጽንስ በታወቀ ጊዜ ለአባቷ አባ እምባ መሪና እንዲህ አደረገኝ አለችው። አባት ወጥቶ እየጮኸ መነኮሳትን ተሳደበ። አበምኔቱ ግራ ተጋብቶ ቢጠይቀው የአንተ ደቀ መዝሙር እምባ መሪና ልጄን ከክብር አሳነሳት አለው። አበምኔቱም እውነት መስሎትና ቅድስቲቱን ጠርቶ ቁጣና እርግማንን አወረደባት። በዚያች ሰዓት ተንበርክካ አንድ ነገር ወሰነች። ሴት ነኝ ብሎ መናገሩስ ቀላል ነው፣ ግን ደግናትና የነዛን አመፀኛ ሰዎች ኃጢአት ልትሸከም ወሰነች። ቀና ብላ ማሩኝ ወጣትነት ቢያስተኝ ነው አለቻቸው። ተቆጥተው ዕለቱን እየገፉ ከገዳም አስወጧት። ከባድ ቀኖናም ጫኑባት። ከ6 ወራት በኋላም የእርሷ ልጅ ነው የተባለ ሕፃን አምጥተው ሰጧት። ይህኛው ግን ከባድ ፈተና ሆነባት። እንዳታጠባው አካሏ በገድል ደርቋል። በዚያ ላይ ድንግል የሆነች ሴት ወተት የላትም። ነገር ግን በእግዚአብሔር ቸርነት የበጋውን ሐሩር የክረምቱን ቁር ራሷ ታግሳ ለሕፃኑ ከእረኞች ወተት እየለመነች እየመገበች 3 ዓመታት አለፉ። በዚህ ጊዜ ወደ ገዳሙ ከከባድ ቀኖና ጋር ተመለሰች። ሕፃኑን ስታሳድግ፣ ለገዳሙ ስትላላክ፣ ምግብ ስታዘጋጅ፣ ውሃ ስትቀዳ፣ የእያንዳንዱን ቤት ስታጸዳ 37 ዓመታት አለፉ። ሕፃኑም አድጎ ደግ መናኝ ወጣው። የቅድስቷ እጆች ያሳደጉት የታደለ ነውና። በመጨረሻ ቅድስት መሪና እምባ መሪና ታማ አረፈች። እንገነዛለን ብለው ቢቀርቡ ሴት ናት። እጅግ ደንግጠው አበምኔቱን ጠሩት። በዙሪያዋ ከበው እንባቸውን አፈሰሱ። ጸጸት እንደ እሳት በላቸው። ስጋዋን በክብር ገንዘው በአጎበር ጋርደው በራሳቸው ተሸክመው ምህላ ገቡ። ሙሉውን ቀን ስለ ቅድስት መሪና ብለህ ክርስቶስ ሆይ ማረን ሲሉ አሉ። ድንገት ግን ከተባረከ ስጋዋ ይቅር ይበለን የሚል ድምፅን ሰምተው በክብር ቀብረዋታል። በረከቷ ይደርብን። ወስብሐት ለእግዚአብሔር።